ምን እያልን ነው የምንሰግደው? የብዙ ሰዎች ጥያቄ ነው። ምን እያልን ነው የምንሰግደው? እኔ በጣም ይገርመኛል። ምን እያልን ነው የምንጸልየው? አሁን አንድ ሰው ለጸሎት ይቆማል አይደለ? ምን እያልክ ነው የምትጸልየው? ስትቆም ምን ብለህ ነው የምትጸልየው? በቃ እሱን እያልን እኮ መስገድ እንችላለን። ጸሎት ምንድነው? ልመና ነው። ጸሎት ምንድነው? ምስጋና ነው። ጸሎት ምንድነው? ምልጃ ነው። ስለዚህ አንድ ሰው እየጸለየ መስገድ ይችላል። አባታችን ሆይ እያልን እኮ መስገድ እንችላለን ከልባችን ማለት ነው። ስለዚህ ምን ብለን ነው የምንጸልየው? ብዙ ሰዎች ይጠይቃሉ። አንዳንዶች የሚያምታቱ ሰዎችም የማይባሉ ነገሮችን እየደረደሩ ይሄን ብቻ እያላችሁ ስገዱ። ሰው የሚለውን ተሳሳትኩ አልተሳሳትኩ እያለ ሲያስብ ስግደቱን ይረሳዋል። ስግደቱ ላይ ሲያተኩር የሚባለውን ይረሳዋል። ስለዚህ ጸሎት ነው ብለናል ስግደት እና ከልባችሁ የሚሰማውን ስሜታችሁን እየገለጣችሁ መስገድ ትችላላችሁ። ግን ደግሞ ምን ብለን እንደምንሰግድ ቤተክርስቲያንም ያስቀመጠችው መነሻ አለ፣ ግን ፍጹም አይደለም። ለምሳሌ ለዘወትር ሲሆን ቅድም ብያቸዋለሁ፣ የአምልኮ ስግደት ለዘወትር የሚሰገዱ ስግደቶች ለምሳሌ አንድ ሰው ካማተበ በኋላ እሰግድ ለአብ ለወልድ ለመንፈስ ቅዱስ አሐተ ስግደተ። ምን ማለት ነው ይሄ? ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ብሎ ወድቆ ይነሳል ማለት ነው። ይህን 3 ሊያደርገው ይችላል፣ ወይም አንድ ጊዜ ብቻ ሊያደርገው ይችላል። ይቀጥልና ደግሞ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ለእመቤታችን ለቅድስት ድንግል ማርያምም እሰግዳለሁ። የጸጋ ስግደት ነው ማለት ነው። ከዛ 3ኛ ደግሞ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ ለኢየሱስ ክርስቶስ መስቀልም እሰግዳለሁ ብሎ 3ኛ ይሰግዳል ማለት ነው። ከዛ ቤተክርስቲያኑ ለታነጸበት ታቦት ማለት ነው። የቅዱስ ገብርኤል ከሆነ ለቅዱስ ገብርኤል፣ የቅዱስ ሚካኤል ከሆነ ለቅዱስ ሚካኤል ይሰግዳል ማለት ነው። ይሄ ዘወትር የሚፈጸም በአምልኮ ጊዜ ምን ገልጸው የጸጋና የአምልኮ ስግደት ነው። ከዘወትሩ ውጪ ግን አንደኛ በቀኖና ታዞ ለምሳሌ ካህኑ 41 በቀን ስገድ ብሎት ከንስሐ ጋር ታዞለት፣ ወይ ደግሞ ራሱ በራሱ ተነሳሽነት በዚህ ጾም በቀን 21 ሰግዳለሁ ወይም ረቡዕና ዓርብ 80 ሰግዳለሁ ብሎ ከተነሳ በራሱ በጎ ነገር ስለሆነ በራሱ የሚሰግድ ከሆነ። 3ኛ በሰሞነ ሕማማት ከሆነ ግን ስርዓት አለው የምንለው በግብረ ሕማማቱ ላይ እንደተቀመጠው ነው ስንሰግድ የምንለው ማለት ነው። ግብረ ሕማማቱ ላይ ለምሳሌ እግዚኦ መሐረነ ክርስቶስ አለ፣ ኪርያላይሶን አለ። ኪርያላይሶን ማለት እግዚኦ መሐረነ ክርስቶስ ማለት ነው በግሪኩ። ኤሎሄ አለ፣ ናይን በኮፕት ቋንቋ መሐረነ ማለት ነው። እብኖዲን የሚል አለ፣ በቅብጥ ቋንቋ አምላክ ማለት ነው። ታኦስ የሚል አለ፣ በግሪኩ ጌታ አምላክ ማለት ነው። ይህን ስንገጣጥመው አቤቱ ጌታ ሆይ ማረን፣ አቤቱ አምላክ ሆይ ማረን ማለት ነው። ስለዚህ የሚሰግድ ሰው አቤቱ ፈጣሪ ማረኝ፣ አቤቱ አምላኬ ማረኝ፣ አቤቱ ፈጣሪ ይቅር በለኝ እያለ እየለመነ መስገድ ይችላል። እግዚኦ መሐረነ ክርስቶስ እያለ መስገድ ይችላል ማለት ነው። ስለዚህ ሰው ይህንን እያለ መስገድ ይችላል። ዋናው ግን እየጸለይን እንስገድ ማለት ነው። እየጸለይን እንስገድ ማለት ጸሎት 3 ነገሮች አሉት ብያቸዋለሁ። አንዱ ምስጋና ነው፣ ሁለተኛው ልመና ነው፣ 3ኛው ምልጃ ነው። የተደረገለት ሰው እና እግዚአብሔርን በእግዚአብሔርነቱ ከልቡ የሚያመልክ ሰው እያመሰገነ ይሰግዳል። ተመስገን አምላኬ፣ ክብር ምስጋና ይግባ፣ ተመስገን ፈጣሪ እያለ መስገድ ይችላል ማለት ነው። ደግሞ እንዲሆንለት የሚፈልገው ያልተሳካለት ጉዳይ ካለ ደግሞ እባክህን አምላኬ ይቅር በለኝ፣ እባክህ ፈጣሪ ይህን ነገር አሳካልኝ እያለ ይሰግዳል ማለት ነው። ግን እየጸለየ እያለቀሰ ከልቡ መስገድ ይችላል። ልባችሁ ውስጥ የተቀመጠውን ለጸሎት በቆማችሁ ጊዜ ከፈጣሪ ጋር የምትነጋገሩትን እያላችሁ መስገድ ትችላላችሁ። አይ ካለን ደግሞ ግብረ ሕማማቱ ላይ የተጻፈውን በግብረ ሕማሙ ያለውን የተጻፈውን እዛ ላይ ወስዳችሁ ያንን በስነ ስርዓት እያነበባችሁ መጸለይ ትችላላችሁ። ምን እያለን እንጸልይ